በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዓለም ላይ ያላችሁ ሕዝበ ክርስቲያን በሙሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን ከረማችሁ? አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ያው የምናስተላልፍላችሁ የተራድኦ ጥሪ ነው። ይህም ጥሪ በደንደባ ደብረ ታቦር በሲያ ደብርና ዋዩ ወረዳ ማዕከል የሚገነባው ደብረ ታቦር ቅዱስ ገብርኤል ቤተክርስቲያን እንገኛለን። ይህ ቤተክርስቲያን ያው ሰፊ ቦታ የያዘው ቤተክርስቲያን ትልቅ ካቴድራል ነው። 1000 ካሬ ላይ ያረፈ ታላቅ ግዙፍ ቤተክርስቲያን ነው። ወደ 72 ኮለን ያለው ቤተክርስቲያን ነው። 18 በር ያለው ቤተክርስቲያን ነው እና ይህ ቤተክርስቲያን እንግዲህ ወደ ማጠናቀቁ ፊኒሽንግ ላይ ነው የምንገኘው። የፈጀው ጊዜ ወደ 7 ዓመታት ከበዓል በስተቀር ከነበዓሉ ከነ አባይት በዓሉ ጋራ 7 ዓመት ከ4 ወር ላይ እንገኛለን እና ይህን ቤተክርስቲያን ለማጠናቀቅ በ2013 ገደማ ባዛር ዝግጅት አዘጋጅተን የዛ ውጤት በሕዝበ ክርስቲያኑ ርብርብ፣ በነጋዴው ርብርብ፣ በጽዋ ማህበሩ፣ በመንግስት ሰራተኛው፣ በአርሶ አደሩ ርብርብ፣ በሁሉም የክርስቲያን ርብርብ እዚህ ላይ ደርሷል። ያለምንም ወጣ ውረድ ማለት ነውና ሁሉም በልግስና በፍቅርና በአንድነት የተሰራ ቤተክርስቲያን ነው። ይህ ቤተክርስቲያን በውስጡ ወደ 132 መስኮት ያለው በ3 የሚከፈል 4 ማዕዘን ያለው ክብ ያለውና ንዑስ ቋሚ ያለው መስኮት ያለው ቤተክርስቲያን ነውና ባለ 5 ዶም ነው። ቤተክርስቲያኑ መቅደሱ 3 መቅደሶች ያሉ ነው። በውጪ መስቀለኛ ስራ ነው። በውስጥ ደግሞ አባቶቻችንን ባቆዩልን ስርዓተ ቤተክርስቲያን እየተሰራ ቤተ መቅደስ ነው። ስርዓቱን ጠብቆ መቅደስ፣ ቅድስ፣ ቅኔ ማህሌት የያዘ ቤተክርስቲያን ነው። እንግዲህ ይህን ቤተክርስቲያን እዚያ ደርሰናል። ሁላችንም በዓለም ዙሪያ ያላችሁት፣ በሀገር በኢትዮጵያ ውስጥ ያላችሁት፣ በሁለመና ያላችሁ ሕዝበ ክርስቲያን በሙሉ ይህን ቤተክርስቲያን ታላቁ መልአክ ቅዱስ ገብርኤል ጨርሱልኝ የሚል መልእክት ነው። የቅዱስ ገብርኤልን መልእክት ነው የምናስተላልፈው። ይህን ቤተክርስቲያን እንግዲህ ዋጋ እየጋሸበ ነው ያለው። የዋጋ ግብሸት እለት እለት እየጨመረ ነው። ሁላችንም ስመ ክርስትናችንን የምናሳርፍበት ላይ ደርሰናል። ምክንያቱም የፊኒሽ ስራ እንደሚታወቀው በአይናችን ራሳችን የምናይ ነው። እስካሁን ድረስ የሰራነው ስራ ያው የቦለኬት ስራ፣ የመሬት ስራ ላይ የጣራ ስራ ስንሰራ ቆይተናል። አሁን ደግሞ የሚቀረን መስኮቶቹን፣ በሮቹን እያንዳንዳቸውን ስንሰራ ስመ ክርስትናችን ተጽፎበት እኛ ኃላፊ ያንን ደግሞ ስራው የማያልፍ ስለሆነ በዛ ስም ቤተክርስቲያን ስታነሳን ስማችን ሲነሳ ከመቃብር ላይ ሲውል ይኖራል ማለት ነውና ይህንኑ ታሳቢ በማድረግ በሲያ ደብርና ዋዩ ወረዳ ያሉት ሕዝበ ክርስቲያን በሙሉ በአጎራባች ያሉት በታላላቅ ከተማ በዞንና በአዲስ አበባ ያሉት ሕዝበ ክርስቲያን በማነቃቃት ከግንቦት 1 ጀምሮ ከግንቦት 1 2018 እስከ ግንቦት 9 2018 የባዛር ዝግጅት እያዘጋጀ ይገኛል። ምክንያቱም የህንጻ አሰሪ ኮሚቴና ሰበካ ጉባኤ አንድ ላይ በመሆን በማዋቀር የባዛር ኮሚቴ 15 ተራ ቁጥር ያለው እያንዳንዱ የራሳቸው ተግባር ያላቸው አዋቅሮ እየተንቀሳቀሰ ይገኛልና ሁላችንም ለአንድና ለመጨረሻ የታላቁ መልአክ የቅዱስ ገብርኤልን ቤተክርስቲያን ስንሰራ የነፍሳችንን ቤት ነው የምንሰራው። መልአኩ ስንጠራ ፈጥኖ ደራሽ ነው። በችግራችን በሐዘናችን ተቸግረን ሳለን በእውነት የሚደርስ ፈጥኖ ደራሽ መልአክ ነው። ቅዱስ ዳዊትም እንደተናገረ ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈሩ ወያድኅኖሙ። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙራ
ቀድሞ ይገኛሉ ከመከራም ያድኗቸዋል ይላል በዚህ በመዝሙር 33 ላይ ማለት ነውና ስለዚህ ቅዱስ ገብርኤል ያረዳው ያልጠበቀ ከነቢያትም ከሐዋርያትም እስከዚህ ድረስ ያለን ሁላችንም ስሙን ጠርተን ያፈርነው ሰው የለምና ሁላችንም የመንግስተ ሰማያት ዜጎች እንድንሆን የቅዱስ ገብርኤል ወዳጆች የቅዱስ ገብርኤል የቃል ኪዳን ልጆች እንድንሆን ይህንን በር ለሁለትም ለሶስትም ለአስርም በቤተሰብ ደረጃም በመያዝ እቺን ያዝናትን ቤተ መቅደስ የጋራ አድርገን እንድናጠናቅቅ እንግዲህ 130 በሮች ከባድ ነው። ለአንድ ሰው ለአንድ ተወሰነ ማህበረሰብ ይከብዳል። ለብዙሃን ደግሞ ስንከፋፈል በጣም ጌጥ ይሆናል ማለት ነውና ስለዚህ ቅዱስ ገብርኤል ቤተ መቅደሴን ስሩልኝ እያለ ይለናልና በባዛሩ አጋጣሚ በሀገር ውስጥ ያላችሁ በሀገር ውጭ ያላችሁ በጽዋ ማህበር ውስጥ ተደራጅታችሁ ያላችሁ በልዩ ልዩ አደረጃጀት ያላችሁት የእግዚአብሔር ልጆች የቅዱስ ገብርኤል ወዳጆች የድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ድምጽ የምትሰሙት ሕዝበ ክርስቲያን በሙሉ ይህን ቤተ መቅደስ ሰርተን በውስጡ አስቀድሰን ንስሐ ገብተን ስጋ ወደሙ ተቀብለን የእግዚአብሔር ወራሽ የክብሩ ቀዳሽ በቀኙ ለመቆም እንድንበቃ እንግዲህ በቅዱስ ገብርኤል ስም ታላቅ ጥሪ ታላቅ ማሳሰቢያ ታላቅ መልእክት እናስተላልፋለን። ቅዱስ ገብርኤል ባላችሁበት ቦታ በስራችሁ በኑሯችሁ በትዳራችሁ በሁሉ መላ በቀኝም በግራም በማልትም በሌሊትም ሳይለይብን እግዚአብሔር አምላክ በምሕረቱ በቸርነቱ ባላችሁበት ቦታ ይጠብቅልን። ብርሃነ ትንሣኤውን ሰላም ይግለጽልን። የጀመርነውን ሰላም እንዲያስፈጽመን የቅዱሳን አምላክ በረድኤቱ አይለየን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን።